ይህን ክፍል ምናልባት አልተማራችሁትም፣ አልደረሳችሁበትም ወይ እናንተ መጽሐፍ ቅዱስ ላይ ተቀዶ ከሆነ አላቅም። አገልጋዮች በዚህ አይነት የህይወት ጋፕ መመላለስ ትክክል አይደለም። አንተን ለይቶ እግዚአብሔር አይባርክም። እዚህ ቦታ ላይ የደረስከው የአንተን ሸክም የተሸከሙ ወንድሞች ስላሉ ነው። ወንድሞችን ማሰብ መቻል አለብህ። እንዴት ያ የእግዚአብሔር ቅባት፣ እንዴት ያ የእግዚአብሔር መንፈስ ራሱ እንደነካችሁ እጠራጠራለሁ አንዳንዶቻችሁ። አንድ አገልጋይ እኮ በመንፈስ ቅዱስና በኃይል ሲቀባ የመጀመሪያ ስራው ሰው መፈወስ አይደለም። የመጀመሪያ ስራው ትንቢት መናገር አይደለም። የመጀመሪያ ስራው ተአምራትን መስራት አይደለም። ሻሎም ቅዱሳን እንዴት አላችሁ? በድጋሚ እኔ በጣም ሰላም ነኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። መጽሐፍ ቅዱስ ሲናገር በሐዋርያት ሥራ ምዕራፍ 10 ከቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበርና ይላል። ይሄ ክፍል በጣም ኢንትረስቲንግ የሆነ ቃል ነው። ቃል እግዚአብሔር የናዝሬቱ ኢየሱስን ጋድ ኢን ደ ፍሌሽ ደ ሰከንድ ፐርሰን ኦፍ ትሪኒቲ የሆነውን ኢየሱስ ክርስቶስን ከብጽዕት ድንግል ማርያም የተወለደውን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። ሲቀባ ኢየሱስ ተቀብቶ ቁጭ አላለም። የሰራው ስራ አለ። በዛ ቅባት መጀመሪያ መልካምን አደረገ ይላል። ከዛስ በዲያብሎስ የታሰሩትን ሁሉ እየፈታ ዞረ፣ እግዚአብሔርም ከእርሱ ጋር ነበር ይላል። ይሄን ክፍል አገልጋዮች አልተረዱት ይሁን አላውቅም። የኢትዮጵያ አገልጋዮች አንድ አገልጋይ እኮ በመንፈስ ቅዱስና በኃይል ሲቀባ የመጀመሪያ ስራው ሰው መፈወስ አይደለም። የመጀመሪያ ስራው ትንቢት መናገር አይደለም። የመጀመሪያ ስራው ተአምራትን መስራት አይደለም። የመጀመሪያ ስራው መልካምን ማድረግ ነው። ቻሪቲ። እንዴት ያ የእግዚአብሔር ቅባት፣ እንዴት ያ የእግዚአብሔር መንፈስ ራሱ እንደነካችሁ እጠራጠራለሁ አንዳንዶቻችሁ። ኢሚዲየት ፓስተሮቻችሁ በእግር እየሄዱ እናንተ የምትነዱት መኪና የብዙ ሚሊየን ነው። ይሄ መንፈስ ሪሊ እናንተ ውስጥ ካለ የመጀመሪያው እኮ ስራ የሚሰራው መንፈሱ ቻሪቲን ነው፣ ልግስናን ነው የሚያደርገው። መልካም እያደረገ ዞረ እኮ የሚለው ቃሉ ስለ ልግስና፣ ስለ ቻሪቲ፣ ስለ ማካፈል እኮ ነው። አያው እግዚአብሔር አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይሉ ሲቀባው ጌታ ኢየሱስ መጀመሪያ ያደረገው መልካምን ማድረግ ነው። ቻሪቲ ነው። በቤተ ክርስቲያን ውስጥ የሚመጡ ብዙ አይነት ችግር ውስጥ ያሉ ሰዎችን ማገዝ እየቻለ አንድ ሰው እግዚአብሔር ይባርክ፣ እንደዚህ ውጣ፣ እንደዚህ ግባ ብሎ የሚሸኝ ከሆነ ይሄ እግዚአብሔር መንፈስ አለበት ወይ ብሎ ለማለት በጣም ያጠራጥራል። ከዚህ በኋላ ነው የፓወር ማኒፌስቴሽንን መጽሐፉ የሚያስቀምጠው። በአጋንንት የታሰሩትን ወደ መፍታት፣ ተአምርን ወደ ማድረግ፣ ሰዎችን ወደ መፈወስ የሚያልፈው ከቻሪቲ በኋላ ነው። ሪል የእግዚአብሔር ቅባት ሲመጣ መጀመሪያ የሚያደርገው ቻሪቲ፣ መልካም ማድረግን ነው የሚያደርገው። ስለዚህ ይሄን ክፍል ምናልባት አልተማራችሁትም፣ አልደረሳችሁበትም ወይ እናንተ መጽሐፍ ቅዱስ ላይ ተቀዶ ከሆነ አላቅም። አገልጋዮች አገልጋይ ማለት እጁን ዘርግቶ የሚቀበል ማለት አይደለም። ሜንታሊቲው መስተካከል አለበት። አገልጋይ ሚኒስተር ማለት ሰርቪስ የሚሰጥ ነው፣ ተቀባይ አይደለም ሲጀመር። ስለዚህ በቤተ ክርስቲያን ውስጥ አብረዋችሁ በሚያገለግሉ ሰዎች ጋር መጀመሪያ እናንተ ላይ ያለው ቅባት መስራት ያለበት ልግስናን ነው፣ መስጠትን ነው፣ ተቀባይነትን አይደለም፣ መስጠትን ነው። የጌታ የእግዚአብሔር መንፈስ ሲያርፍባችሁ ሰጪ ነው የሚያደርጋችሁ፣ አካፋይ ነው የሚያደርጋችሁ። ብዙ ነገር ላይኖራችሁ ይችላል። ውስኗን ነገር ግን ማካፈል ለወንድም። በዚህ አይነት የህይወት ጋፕ መመላለስ ትክክል አይደለም።
አንተን ለይቶ እግዚአብሔር አይባርክም። እዚህ ቦታ ላይ የደረስከው የአንተን ሸክም የተሸከሙ ወንድሞች ስላሉ ነው። ወንድሞችን ማሰብ መቻል አለብህ። ስለዚህ መልካምን እያደረገ ብሎ ነው የሚጀምረው መጽሐፍ። መልካምን ከማድረግ የማይጀምር የእግዚአብሔር ቅባት ጥያቄ ምልክት ውስጥ ነው የምናስገባው። የማያካፍል ያላቸውንም በአንድነት በጋራ ያደረጉ ነበር ይላል መጽሐፍ። እና ስግብግብነት፣ ንፉግነት የሌለበት መንፈስ ነው የእግዚአብሔር መንፈስ። የማካፈል መንፈስ ነው የእግዚአብሔር መንፈስ። እና አገልጋዮች ይህንን ክፍል እንድታዩ ትፈልጋለሁ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ሲቀባው የጀመረው መልካም ከማድረግ ነው። ከቻሪቲ ከጊቪንግ ነው የጀመረው። ስለዚህ ይህን ክፍል በጥንቃቄ እንድታዩ የኢትዮጵያ አብያተ ክርስቲያናት ሁሉ ይህን ክፍል እንድታዩ ፈልጋለሁ። ምክንያቱም የኢትዮጵያ ቤተ ክርስቲያን አሁን ነው እንጂ ከተወሰኑ ዓመታት ወዲህ ራሱ ቤተ ክርስቲያን መገንባት የጀመረው ፈረንጅ በገነባው፣ ፈረንጅ በገዛው፣ ፈረንጅ እንትን ባለው በእርዳታ የጉስቁልና ሜንታሊቲ አለ እና ይህንን ማካፈል መልካም ማድረግ የሚባለው ነገር እኛ አካባቢ ላይ መታየት መጀመር አለበት። የእግዚአብሔር መንፈስ ሰጪ መንፈስ ነው። የእግዚአብሔር መንፈስ ሲያርፍብን ከተካፈልነው ካገኘነው ነገር ወንድሞቻችንን ወደ ማሰብ ያስገባናል። ንፉግ ለብቻ ማጠራቀምን አያስተምርም የእግዚአብሔር መንፈስ። እንደ ቤተ ክርስቲያን እንደ አማኝ የእግዚአብሔር ቃል መንፈስ ቅዱስ ሲያርፍብን የሚያደርገን ምንድን ነው? መልካምን ከማድረግ ነው የሚያስጀምረው። ድንቁ ይቀጥላል፣ ተአምራቱ ይቀጥላል፣ ምልክቱ ይቀጥላል። መጀመሪያ ግን መልካም ማድረግ ቻሪቲ ጊቪንግ ማካፈል የሚባለው ነው የሚያመጣው መጀመሪያ። ከዛ በኋላ ነው ተአምራት፣ ድንቅ፣ ትንቢት፣ ሁሉም ካሪዝማቲክ ነገር የሚመጣው ከዛ በኋላ ነው። መጀመሪያ ግን መልካምን ማድረግ። ስለሰማችሁኝ አመሰግናለሁ። ጌታ ኢየሱስ ይባርካችሁ።